ያው እንግዲህ የተለመደ ነው በእኛ ሀገር ስትሪት ላይ የሚኖሩ ልጆች አለባበሳቸው፣ ፊታቸው፣ የሚያደርጉትም ድርጊት ሰው ሁሉ እንዳይወዳቸው ይሆናል፣ እንዳይፈልጋቸው ይሆናል። ስለዚህ ይህንን ነገር እኛ ታክሲ ቦታ ላይ፣ መንገድ ላይ፣ ካፌ ላይ ሁሉም ቦታ ስትሄድ እኚህ ልጆች ታገኛቸዋለህ። መንገድ ላይ ያሉ ልጆች ሲያድጉ ከሱሰኝነትም ባለፈ በጣም ብዙ ሌባ የሚሆኑም ልጆች እነሱ ናቸው። አቋራጭ መንገድ አጠገባቸው ያለ ነገር እሱ ነው። ምክንያቱም ህፃን እያሉ በጣም ነው ብዙ ሰው የሚመታቸው፣ የሚያሰቃያቸው፣ የሚያባርራቸው። ሲያድጉ ደግሞ ጨካኝና ሌባ ለመሆን በጣም ቀላሉ መንገድ ነው፣ ከሱሰኝነት ከመቸገር ከምናም ባለ። እዚህ ይሄንን ነገር ስናይ ደግሞ ተጨማሪው ነገር ለኛ ያየነው አንደኛው ሳይዳቸው እኚህ ልጆች ደፋር ናቸው፣ በጣም ደፋር ናቸው። ውጭ በጣም በምሽት ይንቀሳቀሳሉ። ሰው እየመታቸውም ቢሆን ማስቲካ ከመሸጥ ከመለመን ወደ ኋላ አይሉም። ስለዚህ እኚህ ደፋር የሆኑ ልጆች ብንረዳቸው፣ ራሳቸውን ቢችሉ፣ ቢበሉ፣ ቢለብሱ፣ ቢጠጡ ከዚህም አልፎ ደግሞ ተወዳዳሪ ከሆኑ ምን ያህል ውጤታማ ለስፖርቱ ድፍረት እንደሚያስፈልግ የታወቀ ነውና ያ ነገርም ይጠቅማል ብለን ስላሰብን ነው ወደዚህ ያስገባናቸው። ትንንሽ ልጆች እድሜያቸው 5፣ 6 ዓመት፣ 10፣ 8 የሆኑ ልጆች ደግሞ ወጥተው አካባቢው ላይ ይለምናሉ፣ ምግብ ይፈልጋሉ። ከዛ በተጨማሪ ደግሞ ሌሎች እንዲሁ ያመሻሉ፣ ማታ 5 ሰዓትም ይገባሉ፣ 4 ሰዓትም ይገባሉ። ስለዚህ ለነዚህ ልጆች አንደኛ ማያ የሚሆናቸው ቦታ፣ ሁለተኛ ደግሞ ፖዚቲቭ ኢንፍሉዌንስ የሚኖርበት ቦታ፣ ሶስተኛ ደግሞ ራሳቸውንም አይተው ሜንቶሮች ኖሯቸው ወደ ተሻለ ደረጃ የሚደርሱበት እድል ለምን አንከፍትላቸውም ብለን ነው መጀመሪያ ጀምሮ። ትሬኒንግ እንዳለቀ አብዛኞቹ በማታ ነው የምንጨርሰው 2 ሰዓት ላይ። ስለዚህ ከስፖርት ቤት ይወጡና ብዙ ጊዜያቸውን አሁን ምግብ ስለምናበላቸው እዚሁ ራታቸውን በልተው ይወጣሉ። ግን ስቲል ወጥተው መለመን አለባቸው ወይ ደግሞ ትንንሽ አይተሞች እንደ ማስቲካ የመሳሰሉ ነገሮችን መሸጥ ይጠበቅባቸዋል። ወደ ቤታቸው የሚሄዱት መንገድ በጣም ሩቅ ነው። በጣም አስፈሪ ቦታ ነው። 3-4 ሆኖ ሰውም ለመሄድ የሚፈራበት አይነት ቦታ ነው። ስላሴ የሚባል ቤተክርስቲያን አለ። በጣም ሩቅ ነው ከዚህ ስፖርት ቤቱ ካለበት ቦታና መጥተው ከሚለምኑበት። ከተማ ከሆነው ቦታ በጣም ይርቃል። መንገዱ በጣም ያስፈራል። ጅብ አለ፣ ማታ ሰካራም ሰው አለ፣ ፖሊስ አለ። ይህን ሁሉ ነገር አልፈው ነው ሌባም ሊኖር ይችላል እዛ የሚሄዱት። ከዛ ቤተክርስቲያኑ ዙሪያ አንዳንዶቹ በቆርቆሮ የተሰሩ ትንንሽ ቤቶች እናቶች አሏቸው አሉ። በቆርቆሮ የተሰሩ ትንንሽ ቤቶች አሉ። እነሱን በጣም በውድ ብር ለምነው ከሚያገኙት ብር እየከፈሉ እዛች ውስጥ ያድራሉ ማለት ነው። የቀሩት ደግሞ በቤተክርስቲያኑ ዙሪያ እንደ ሼልተር ተደርገው በተሰሩ የፕላስቲክ ቤቶች ውስጥ ይኖራሉ። እነዚህን አስፈሪ የሆኑ ነገሮች ለማለፍ ብርዱን፣ ፍርሃትን፣ ብቸኝነትን የመሳሰሉ ነገሮችን ለማለፍ የተወሰኑት ሲጋራ ሱስ፣ ከፍ ሲልም ደግሞ ማስቲሽ መሳብ፣ ከዛም ሲያልፍ ወደ ማሪዋና የመሳሰሉ ነገሮችን ወደ መጠቀም ፍርሃታቸውን ገፋ የሚያደርጉላቸው፣ ብርዱን የሚቀንሱላቸው፣ ብቸኝነቱን የሚያጠፉላቸው ነገሮች ወደ መጠቀም ይገደዳሉ፣ ወደዛ ይገፋፋሉ። ስለዚህ ሱሰኝነት ውስጥ የመግባት እድል ይኖራቸዋል። ለዛ ነው ጋርዲያን ኢትዮጵያ ለነዚህ ልጆች በጣም አስፈላጊ የሚሆነው ማለት ነው። ብቸኝነቱን ያጠፋላቸዋል። ሰዎች አጠገባቸው እንዳሉ፣ ሰዎች እንደሚያስቡላቸው፣ ሰዎች እንደሚወዷቸው፣ እነሱን ሊደግፉ እንደሚፈልጉ የሚያዩበትን ቦታ ነው። ፍቅርን የሚያገኙበት ቦታ ነው ከምንም ነገር በላይ። መጀመሪያ ሲመጡ አይናገሩም፣ አይጫወቱም፣ ከሰው ጋር አይቀላቀሉም። በጣም ጨምት የሆኑ ህጻናት ነበር የነበሩት። ሰው ይፈራሉ። ምክንያቱም መንገድ ላይ ሰው ይመታቸዋል፣ ያንቋሻቸዋል፣ ያባራቸዋል። ስለዚህ ሲቀጥል ደግሞ ሰው እየለመኑ የሰው ፊት ማየት የለመዱ ህጻናት ናቸው።
ስለዚህ የመጀመሪያው ለውጥ ያየውባቸው እንደ ህፃን በነፃነት ፍትት ብለው ተጫውተው ተሳስቀው ድሮኒ ሲመጣ ፈርተውኝ የሚሮጡ የነበሩ ልጆች አሁን መንገድ ላይ ሲያገኙኝ ተላፍተውኝ ምናምን ብለው ስቀው ተጫውተው ምናምን ይሄዳሉ። ስለዚህ ይሄ ነፃነት አግኝቶ እንደ ህፃን አክት ማድረግ የመጀመሪያው ለውጥ ነው። ሁለተኛው ደግሞ እዚህ ዲሲፕሊኑ ተሰልፎ መግባቱ፣ መውጣቱ፣ ስፖርቱን መስራቱ፣ ኮምፒት ማድረግ መቻላቸው፣ መወዳደር መቻላቸው አብሯቸው ካሉ ህፃናት ጋር ደግሞ ሜንታሊ ነገሮችን ማሳካት መስራት እንደሚችሉ ከሞከሩ ማያሳኩት ነገር እንደሌለው ጭንቅላታቸው ያውቋል። ስለዚህ አሁን ሁሉም ማንም አይፈራም። ሁሉም የቻሉትን ያክል ጥረት ያደርጋሉ፣ ይሞክራሉ የተሻለ ለመሆኑ ማለት ነው። ልጆቹ አብረውን ያሉት ህፃናት አብዛኞቹ በጣም ጥሩ ባህሪ እያሳዩባቸው ነው አሁን ላይ ጊዜ በሄደ ቁጥር ማለት ነው። ስለዚህ እነዚህ ህፃናት መጀመሪያም ስንጀምር ይህንን ፕሮግራም ስንጀምር አስበን የነበረው ወርልድ ቻምፒዮን የሆኑ ጁጂትሱ ፋይተሮች ወይም ደግሞ የሚሜ ፋይተሮች እናወጣለን ብለን አለ። እነዚህ ህፃናት ስኬታማ ቢሆኑ ደስ ይለኛል። አፍሪካ ላይ ትልቅ ደረጃ የሚደርሱ፣ ኢትዮጵያ ላይ ትልቅ ደረጃ የሚደርሱ፣ በዓለም ደረጃ ደግሞ ኢትዮጵያን ማስጠራት የሚችሉ ጠንካራ ስፖርተኞች እናወጣለን ብዬም ተስፋ አደርጋለሁ። ከዛ በላይ ግን ከ27 በላይ ከጎዳና ያመጣናቸው ህፃናት አሉ። እነዚህ ህፃናት ትልቁ ዓላማችን አንደኛ ከስፖርቱ በጥረት ውጤት መምጣት እንደሚችል መማር ችለው የተወሰኑ ፕሪንሲፕሎችን ለራሳቸው ወስደው ጠንካራ ሰራተኝነት፣ ስነ ምግባር ያለው ሰው መሆን፣ ዲሲፕሊን ያለው ሰው መሆን፣ ጥረት ማድረግ የሚችል ሰው መሆን፣ እነዚህ የመሳሰሉ ነገሮችን ወደ ራሳቸው ህይወት ወስደው ነገ ደግሞ በሚሰማሩበት ማንኛውም መስክ ላይ ውጤታማ መሆን እንዲችሉ ነው የምመኘውም ማስበው። ስለዚህ ሳስብም ሁልጊዜም ሳስተምራቸው የምነግራቸው ነገር ጠንካራ እንዲሆኑ ከዚህ ከትምህርቱ የሚያገኟቸውን ዲሲፕሊኖች ጠንክሮ መስራትን፣ መታተርን፣ ሲወድቁ ተመልሶ መነሳት መቻልን፣ አላማ ይዞ መምጣት መቻልን፣ እነዚህ ነገሮችን ቨርቹ አድርገው ወስደዋቸው ነገ ደግሞ ትልቅ ደረጃ ደርሰው በትምህርትም ሊሆን ይችላል፣ ኳስ ተጫዋች ሊሆን ይችላል፣ በእያንዳንዱ የሚሰማሩበት መስክ ላይ እነዚህ ነገሮች ተግባራዊ እንዲያደርጉ ነው የምፈልገው። ጋርዲያን ከመምጣቱ በፊት ግሬስ ፊትነስ እንግዲህ ራሱንም አስተዳድሮ ለልጆችም የተወሰነ በሚችለው አቅም ነው ሊያደርግ የሚችለው የተወሰነ ነገር። እዚህ ለሁሉም በሚችለው ነገር ሁሉ መድረስ አንችልም ነበር። መሬታችን ራሱ እስከ ግማሽ የሚሆን ማት የተወሰነ ምንጣፍ ነበር። ይወድቃሉ፣ መሬት ላይ ይቆስላሉ፣ ምናምን ይጎዳሉ። ያንን ነገር ማት በማንጠፍ ሙሉ ወጪ ሸፍነውልን አድርገውልናል። ከዛም በተጨማሪ ደግሞ የምግብ አቅርቦትም በጥሩ ሁኔታ ለሁሉም ልጅ ሳንጨናነቅ ያለመጓደል መስጠት እንችለናል። የትሬኒንግ ልብሳቸውን 2-3 ቅያሪ ልብሶች ያላቸው የልምምድ ልብስ፣ ከዛም ደግሞ ውጭ ላይ የሚለብሷቸው የተወሰኑ ልብሶች፣ ጫማ ያሟሉበት ሁኔታ አለና ይሄ ትልቅ እርዳታ ነው ብዬ አስባለሁ። ልጆቹ አሁን በልምምድ ውስጥ ነው ያሉት። ጁጂትሱን የመጀመሪያ ሌቭል ልምምዳቸውን እያደረጉ ነው ያሉት። በዚህ በቅርብ ጊዜ የምናቀደው እቅድ ውድድር ማድረግ ነው። የውስጥ ውድድር እርስ በርስ እንግዶችን በመጥራት ውድድር ማድረግ ነው የአጭር ጊዜ እቅዳችን። የረጅም ጊዜ እቅዳችን እንግዲህ ልጆቹ የትምህርት ቤት ትልልቅ ወጪዎቻቸውን ሸፍነን የደብተር፣ የቦርሳ፣ የዩኒፎርም ትልልቅ ማሟላት ያለባቸውን ነገር እንዲያሟሉ ማድረግ፣ ከዛም ከስፖርት ቤት ውጭ የሆኑ ደግሞ ከፍ ያሉ ውድድሮች እንዲሳተፉ ማድረግ። የአጭር ጊዜ እቅዳችን ልጆቹ ህፃናቱ ትምህርታቸውን እየተማሩ ነው፣ ምግብ ይበላሉ፣ ልብስ እና የባህል ፕሮግራሞች እንደዚህ የመሳሰሉ ነገሮች፣ ሜዲካል ሰፖርቶች ይቀርቡላቸዋል። ጎዳና እንደመሆናቸው መጠን ብዙዎቹ ህፃናት ያሉት ይቆስላሉ፣ ይደማሉ፣ እንደዚህ አይነት ነገሮች አሉ። ከህመም ይታመማሉ፣ ትንንሽ ነገሮች ያሟቸዋል፣ ዝናብ ይመታቸዋል። ሰው እነዚህን ሃንድል ማድረግ ነው። ከዛ በተጨማሪ ደግሞ ከቲኔጀሮቹ ጋር በተያያዘ ትልልቅ ውድድሮችን መወዳደር ከተቻለ ኢትዮጵያ ውስጥ ጥሩ ውጤት ማምጣት፣ ከዛም አልፈን ደግሞ ወደ አፍሪካ መሄድ መቻል ነው። ወደ ምስራቅ አፍሪካ፣ ወደ አፍሪካ ሄደን ውጤታማ ስፖርተኞችን ማፍራት ነው። የረዥም ጊዜ እቅዳችን ደግሞ ይሄንን የጋርዲያንን ፕሮግራም ትልቅ ፕሮግራም አድርገ ነው ራሱን የቻለ ቦታ ኖሮት መንገድ ላይ የሚቸገሩ ህፃናትን የምናስቀምጥበት ቦታ ኖሮን የምንመግባቸው ቦታ ኖሮን ልጆቹን በተቻለ መጠን አሳድገን ትልቅ ሰው ማድረግ መቻል ነው ማለት ነው። ስለዚህ እንደዚህ አይነት ኮምፕሌክስ ቦታ ቢኖረን ደስተኛ እንሆናለን። የረዥም ጊዜ እቅዳችን እሱ ነው። ይሳካል ብለንም እናስባለን። ብዙ ሰፖርት የሚያደርጉን ሰዎች እንደመኖራቸው መጠን
ጋርዲያንም አብሮ እንደመሆኑ መጠን ማለት ነው። ግሬስ ፊትነስ ስቱዲዮ እዚህ ፊሊፐርስ ትምህርት ቤት ፊት ለፊት ሰሚት ያለ ስፖርት ቤት ነው። መጀመሪያም ስፖርቱን ስንጀምር ምንጣፍ ሳይኖረን ምንም ሳይኖረን በማስተር በጸጋው አማካኝነት ነው ወደዚህ ስፖርት ቤት መተን በነፃነት ስፖርቱን እንድንሰራ ያደረገው። አሁን ደግሞ እሱም አብሮን ስለሚሰራ ስትራይኪንግ ኮችም ስለሆነ የቲሙ በትልቅ ሁኔታ ስፖርቱን ለማስፋት ጥረት እያደረግን ነው ማለት ነው። ስለዚህ በራችን ሁሌም ክፍት ነው። ትልልቅ ኮቾች ይመጣሉ እዚህ ስፖርት ቤት እንደነ ሚኒሊክ እንደነ አማኑኤል እነ ኮሊንም አገር ውጭ ቢሆኑም በብዙ መንገድ ይረዱናል፣ ያግዙናል በሀሳብ በስልጠና መንገድ። ስለዚህ እነዚህ ትልልቅ ሰዎችን ይዘናል። ስለዚህ የስልጠና ማዕከላችን ደግሞ ትልቅ ቢሆንልን ነፃነት ቢያገኙልን። አሁን ያለንበት ቦታ የማህበር ነው፣ ተነሱም የተባለ ነው። ትንሽ ችግሮች አሉ። ጋርዲያን የራሳቸው የሆነ ጥሩ ማረፊያ የራሳቸው የሆነ ጂም ቢኖራቸው ነፃነት ቢያገኙ የመመገቢያ ቦታቸው ራሱ በራሳችን የሚቀርብላቸው ቢሆን በጣም ጥሩ ይሆናል። ሌላው ደግሞ እንግዲህ ሌሎችም በዚህ ስፖርት ዘርፍ ውስጥ እውቅና ያላችሁ ችሎታ ያላችሁ ማገዝ የምትችሉ የመጣችሁ ስልጠና እንድትሰጡን እንፈልጋለን። ሌላኛው ደግሞ እንደ ጋርዲያን ከጎናችን ሁላችሁም እየሆናችሁ በልብስ በምግብ ስርዓታቸው ሊሆን ይችላል፣ በትምህርት ዘርፋቸው በሁሉም በምትችሉት እያገዛችኋቸው ልጆቹን ወደ ላይ እንድናሳድግና ምንችለውን ያህል የተወሰነ ትውልድ እንኳን ጥሩ ቦታ ብናደርስ እላለሁ። ይሄ ነው። ሰዎች ይጻፉልን፣ ቴክስት ያድርጉልን፣ ሲመጡ መጥተው ይዩን። መስራት የሚፈልጉ ሰዎችም ወደ ጂማችን ይምጡ። አቅም የሌለው ሰው ችግር የለውም፣ ሁልጊዜም በነፃ እናሰራለን። ስለዚህ ሁልጊዜም ክፍት ነን። በጣም ከዓለም ዙሪያ ብዙ ሰዎች ሜሴጆች ይልኩልናል። እድል ኖሯቸው ኢትዮጵያ ሲመጡ መጥተው ኮች ያደርጉናል። እነ ሚኒሊክ እና አማኑኤል ቅድም የተባሉት እነ ህያው፣ ከዛም ደግሞ የረሷቸው ሰዎችም ካሉ በጣም ትልቅ ይቅርታ። ግን በጣም ብዙ ሰዎች ሲያልፉም ሲመጡም የቻሉት ጊር ይዘውልን ይመጣሉ። ልብስ አስቸጋሪ ነው ኢትዮጵያ ውስጥ ማግኘት። ከዛ በተጨማሪ ደግሞ ልጆቹ ጋር መጥተው ጊዜ አሳልፈው አሰልጥነውን ይሄዳሉ። በሩቅም ሆነው ደግሞ አክሰስ ይሰጡናል። ክሬግ ጆንስም ኢትዮጵያ በመምጣቱ እና ኬት ዴል አክሰስ ሰጥተውናል ዌብሳይታቸው። እነዚህ ካልደረዝ በጣም ትልቅ ሰፖርት የሚያደርገን ሰው። ስለዚህ በጣም ብዙ ሰዎች አሉ ከጀርባ ጋርዲያን ጀርባ ሆነው እነ ቤን ብዙ ትልልቅ ስራዎች ይሰራሉ። ስለዚህ እነዚህን ሁሉ ሰዎች ሁሉ ማመስገን እፈልጋለሁ። ለቀጣይ ደግሞ ብዙ ትልልቅ ሰዎች ጋር አብረን እንገናኛለን ብዬ አስባለሁ። ግን ኢትዮጵያ ውስጥም ከኢትዮጵያ ውጭም ላሉት እና ያሬድን ኮሊን ሁሉንም በትልቁ እናመሰግናለን። እኔም አላስተዋወቅኩም፣ ቆይ እናስተዋወቃል። እሺ፣ በጸጋው እባላለሁ። በግሬስ ፊትነስ ጂም ላይ ባለቤት ነኝ። በጋርዲያን ኢትዮጵያ ደግሞ በአጋዥ አሰልጣኝነት ለኢኮኖሚ እየረዳው እገኛለሁ። በወርልድ ቴኳንዶ 4 ዳን ያለኝ ባክግራውንድ ወርልድ ቴኳንዶ ነው። አሁን ላይ በጂጂትሱ ብሉ ቤልት ደርሻለሁ። ይህንንም ያገኘሁት እዚህ በጋርዲያን ኢትዮጵያ ነው። ስልጠናውንም ሌቭሉንም የቀበቶን ያገኘሁት። ላይኩም ብርሃኑ የጋርዲያን ኢትዮጵያ ፋውንደር እና ሄድ ኮች። ላይክ ብትሉኝ ደስ ይለኛል።